ሰላም ወደ ዩቲዩብ ቤተሰቦቻችን እንዴት ናችሁ? እኔ ደህና ነኝ። አሁን ቆንጆ የሆነ ታሪክ ላቀርብላችሁ ነው። እስካሁኖቹን ታሪኮች እንደወደዳችኋቸው እየተማራችሁባቸው እንደሆነና አጓጊ የሆኑላችሁ እንደሆነ ተስፋ አደርጋለሁኝ። አሁንም አሪፍ ከዛ የቀጠለ ቆንጆ ታሪክ ይዤላችኋለሁኝ። መጨረሻው ድረስ አብራችሁኝ እንድትሆኑ ጋበዝኳችሁ። የመርከቧ ግንባታ በታላቁ የባህር ወደብ ላይ በከፍተኛ ጥንቃቄ ተጀመረ። ደሴቷ ባሏት ምርጥ የእንጨትና የብረት አይነቶች በመጠቀም መርከቧን ቅርጽ ማስያዝ ተጀመረ። መርከቧ በነፋስ ኃይል ብቻ ሳይሆን በጥንታዊ የክሪስታል ኃይል የምትነዳ በመሆኗ በባህር ላይ በከፍተኛ ፍጥነት የመጓዝ ብቃት ነበራት። ወጣቱ ተመራማሪው በየቀኑ በወደብ በሚገኘው የስራው ሂደትን ይከታተልና ይመራ ነበር። ከከተማዋ የመጡ በርካታ የእጅ ጥበብ ባለሙያዎች ምሁራን በታላቅ ጉልበትና ፍላጎት ይሰራሉ። የመርከቧን ሸራዎች ሲሰቀሉ የመርከቧ ግርማ ሞገስ እጅግ የሚያስገርም ሆነ። በጎን በኩል የተቀረጹት የጥንት ምልክቶች በመብረቅና ከማዕበል የሚጠብቋት እንደሆነ ይነገራል። ከወራት ጠንካራ ስራ በኋላ መርከቧ ሙሉ በሙሉ ተጠናቃ ለጉዞ ዝግጁ ሆነች። በወደቡ ላይ የተሰበሰቡት የከተማዋ ነዋሪዎች መርከቧን ሲመለከቱ በታላቅ እልልታና ደስታ ተሞሉ። እርሷም ወደ አዲሱ ዓለም ለመጓዝ በውሃው ላይ በእርጋታ ተንሳፈፈች። የጉዞው ቀን ሲደርስ ወጣቱ ተመራማሪ የመረጣቸውን ደፋር የጉዞ አባላት ወደ መርከቧ ተሳፈሩ። የምክር ቤቱ አረጋውያን ለጉዞ አባላት ታላቅ ምርቃትና መልካም ምኞትን አቀረቡ። መርከቧ ገመዷ ተፈቶ ወደ ታላቁ ውቅያኖስ መጓዝ ስትጀምር የደሴቷ የባህር ዳርቻዎች ከሩቅ እያነሱ መጡ። ወጣቱ ተመራማሪ በመርከቧ መሪ ላይ ቆሞ ወደፊት የሚጠብቃቸውን ታላቅ አህጉርና ያልታወቁ ሚስጥሮችን ያስብ ነበር። የባህሩ ንፋስ ሸራዎቹን ሞልቶ መርከቧን በከፍተኛ ፍጥነት ወደፊት ይገፋት ነበር። በጉዞዎቹ የመጀመሪያዎቹ ቀናት ባህሩ እጅግ ጸጥተኛ ማዕበል የሌለው በመሆኑ ጉዞው እጅግ ስኬታማና ደስ የሚል ነበር። የተጓዦቹ አባላት በየቀኑ በየከዋክብቱ አቀማመጥ እየተከታተሉ የመርከቧን አቅጣጫ ያስተካክሉ ነበር። በሰማይ ላይ የሚታዩት አዳዲስ የከዋክብት ስብስቦች ወደ ትክክለኛው መንገድ እየተጓዙ መሆናቸውን ያረጋግጣሉ። ሆኖም ግን በጉዟቸው 5ኛ ቀን አየር ጠባዩ በድንገት መለወጥ ጀመረ። ከሩቅ የሚመጡ ጥቁር ደመናዎች ሰማዩን አልብሶት የታላቁ ንፋስ ማዕበል በባህሩ ላይ ተነሳ። ማዕበሉ መርከቧን ወደ ላይና ወደ ታች እያወዛወዘ ለማቆጣጠር እጅግ አስቸጋሪ ሆነ። ነገር ግን ወጣቱ ቡድኑን በታላቅ ድፍረትና ጥበብ መርከቧን ይመሩ ነበረ። በጥንታዊው መመሪያ መሰረት የመርከቧን የክሪስታል ኃይል በመቀነስ መርከቧን ማዕበሉ ሲበራ እንድታልፍ አደረጉ። የክሪስታል ብርሃኑ በመርከቧ ዙሪያ ታላቅ የጥበቃ ከለላ በመፍጠር ማዕበሉ ጉዳት እንዳያደርስ ከለከለው። ከሰዓታት ታላቅ ተጋድሎ በኋላ ማዕበሉ ጸጥ አለ። ሰማዩም እንደገና በከዋክብት ተሞላ። ተጓዦቹ በዚህ ታላቅ ፈተና ውስጥ በማለፋቸው እርስ በእርስ ተደሰቱ። የጥንታውያኑን ጥበብ እውነተኝነትም የበለጠ አረጋገጡ። ከማዕበሉ በኋላ በነጋታው ጠዋት ከሩቅ ከጭጋግ ሽፋን ውስጥ አንድ ግዙፍ የሆነ የተራራ ጥላ ይታይ ጀመረ። ወጣቱ ተመራማሪ በመነጽሩ ወደዚያ አቅጣጫ ሲመለከት ካርታው ላይ የተሳለው ሚስጥራዊ ደሴት መሆኑን አወቀ። የደሴቱ ዳርቻዎች በታላላቅ የነጭ የድንጋይ ቋጥኞች የተከበቡና በላያቸውም የሚያብረቀርቁ እጽዋት የበቀሉበት ነበር።
መርከቧ ቀስ እያለች ወደ ደሴቷ የተፈጥሮ ወገብ በመግባት እርጋታ ባለው ውሃ ላይ አረፈች። ተጓዦቹ ወደ ደሴቱ ዳርቻ ሲወርዱ የአካባቢውን አየር እጅግ መዓዛ ያለውና ልዩ የሕይወት ዕጣን የሚሸት ሆኖ አገኙት። በደሴቱ ውስጥ በሚገኙት ዛፎች እና አበቦች እስካሁን በዓለም ላይ ካሉት የተለያዩ የሌሊት የሚያበሩ ነበሩ። ወጣቱ ተመራማሪ ቡድኑ መሳሪያዎቻቸውን፣ የምርምር ዕቃዎቻቸውን ይዘው ወደ ደሴቱ ውስጠኛ ክፍል መጓዝ ጀመሩ። እያንዳንዱ እርምጃው ወደ አዲስና ያልተጠበቀ ሚስጥር የሚያመራ እንደሆነ ተረድተው ነበር። በደሴቱ አረንጓዴ ደን ውስጥ መጓዝ እንደጀመሩ ተጓዦቹ ከዛፎቻቸው ቅጠል መካከል የሚወጣውን ሰማያዊና አረንጓዴ የተቀላቀለ ብርሃን በግርምት ተመለከቱ። እያንዳንዱ ተክል አፈር በውስጡ ልዩ የሆነ ሕይወትን ብርሃን የሚረጩ ሲሆን የመሬቱ አፈር እንኳን የብርጭቆ ያህል የሚያብረጨርጭ ጥቃቅን የአሸዋ ቅንጣቶችን የተሞላ ነበር። ተማሪው ወጣት በየመንገዱ የሚያገኛቸውን ብርቅዬ እጽዋት በደብተሩ ላይ በጥንቃቄ እየመዘገበ ወደ ደኑ ጥልቀት ይመራቸው ነበር። የአካባቢው አየር ምንም እንኳን ቅዝቃዜ ቢኖረውም ሰዎቹን የማነቃቃትና የድካም ስሜትን የማጥፋት ልዩ ኃይል ያለው እንደሆነ ሁሉም ተጓዦች በግልጽ ተሰማቸው። ቡድኑ ውስጥ የሚሰሙት የአዕዋፋት ድምፅ ከተራ የተፈጥሮ ድምፅ የተለየና እንደተቀናጀ የሙዚቃ ዜማ በየአቅጣጫው የሚደጋገም ነበሩ። እያደሩ ወደ ውስጠኛው ክፍል ሲገቡ በዛፎቹ መሃል የተሸሸጉት የድንጋይ ሐውልቶችና በጥበብ የተሰሩ መስመሮች መታየት ጀመሩ። እነዚህ ሐውልቶች የጥንታውያኑን ሕዝቦች ተፈጥሮን ሳይጎድሉ እንዴት ከምድር ጋር ተስማምተው ይኖሩ እንደነበረ የሚያስረዱ የቀደሙ ምልክቶች ነበሩ። ከረጅም ሰዓታት የእግር ጉዞ በኋላ ተጓዦቹ ከደኑ መሃል በስተቀኝ በኩል በሚገኘው ታላቅ የድንጋይ ክፍል ውስጥ ገቡ። የዚህ ከፍተኛ ግድግዳዎች ሙሉ በሙሉ በነሐስና በወርቅ ቅይጥ የተሰሩ የጥንት ስዕሎች የተሸፈኑ በመሆናቸው የጨረቃ ብርሃን በላያቸው ላይ ሲያርፍ እጅግ የሚያስደንቅ ሕብረ ቀለምን ይፈጥራሉ። በስዕሎቹ ላይ የተገለጹ ታሪኮች የሚያሳዩት ጥንታውያን እንዴት አድርገው የከዋክብት ኃይልን ወደ ምድር በመሳብ ለከተሞቻቸው መብራትን ኃይልን ይሰጡ እንደነበረ ነው። ተመራማሪዎችም ወጣት በእጆቹ ግድግዳው እየዳሰሰ ሚስጥራዊውን ምልክቶች በጥንቃቄ ያጠና ነበር። በክፍተቱ ማዕከል ላይ የተቀመጠውን ታላቅ የውሃ ገንዳ ከታች ከምድር ጥልቀት በሚወጣው የሞቀ ውሃ የተሞላ ሲሆን በውስጡም ብሩህ ክሪስታሎችን ያንሳፍፍ ነበር። ይህ ውሃ የከተማዋን ነዋሪዎች በሙሉ ከድካም መንፈሳቸው የሚፈውስና አዲስ ጉልበትን የሚሰጥ ልዩ ፈሳሽ እንደሆነ ስዕሎቹ ላይ በተጻፈው መመሪያ መረዳት ይቻላል። ወጣቱ አጋሮቹን ጉዞቻቸውን በመቀጠል በደሴቱ መሃል ወደሚገኘው ግዙፍ የክሪስታል ማዕከል አመሩ። ይህ ማዕከል በከፍተኛ ሰማይ የሚነካ ይመስል ከሩቅ የሚታይ ሲሆን በአራቱም አቅጣጫዎች በሚገኙት ግዙፍ የድንጋይ አዕማዶች የተደገፈ ነበር። ወደ ማዕከሉ መግቢያ ላይ ሲደርሱ በራሱ ጊዜ ተከፍቶ ተጓዦቹን ወደ ውስጠኛው ታላቅ አዳራሽ ተቀበላቸው። በውስጡም በሺዎች የሚቆጠሩ የጥንት የብራና መጻሕፍትና የካርታ ጥቅልሎች በተደረደሩበት ታላቅ ቤተ መጻሕፍትን ተገኘ። እነዚህ መጻሕፍት ስለ ዓለም አመሰራረት፣ ስለ ባህራት ምስጢርና ስለ ከዋክብት ጉዞ የሚያወሩ እጅግ ጥበበኛ ታሪኮችን የያዙ ነበሩ። ተመራማሪዎቹና ወጣቱ ያንን ሁሉ የእውቀት ሀብት ሲመለከቱ በደስታ በአስረዛ ተሞልቶ ወደ መጽሐፍቱ ጠረጴዛ ተጠጋ። በጥንቃቄ አንዱን የብራና ጥቅልል በመክፈት ማንበብ ሲጀምር ስለ ዓለም ታላቅ የኃይል ሚዛን የሚያስረዳ አዲስ ምስጢር ተገለጠለት። በዚያ ብራና ላይ እንደተጻፈው
በዓለም ላይ ያሉትን 4 ታላላቅ ውቅያኖሶችን የሚያስተናግደውና የሚያረጋጋው ዋና የኃይል ማዕከል በዚህ የደሴት ስር ይገኛል። ይህ ማዕከል በየሺህ ዓመቱ አንዴ የከዋክብት አሰላለፍ በሚስተካከልበት ጊዜ አዲስ ኃይልን ማግኘት አለበት። ይህ ካልሆነ ግን በዓለም ላይ ታላላቅ የማዕበልና የመሬት መንቀጥቀጥ አደጋዎች ሊከሰቱ እንደሚችሉ ብራናው ያስረዳል። ያም የከዋክብት አሰላለፍ ቀን ደግሞ እጅግ በጣም ቀርቦ ነበረ። ተማሪውም ወጣቱ ይህንን አደገኛ አጋጣሚ ሲረዳ የጉዞው ዋና ዓላማ ደሴቷን መጎብኘት ብቻ ሳይሆን ዓለምን ከታላቅ አደጋ ማዳን እንደሆነ ተገነዘበ። አጋሮቹንም በመሰብሰብ በደሴቱ ስር የሚገኘውን ታላቅ የኃይል ማነቃቂያ ቦታ መፈለግ እንዳለበት አስረዳቸው። ሁሉም ተጓዦች በእርሱ ሀሳብና መሪነት ተስማምተው ለዚህ ታላቅ ኃላፊነት እራሳቸውን አዘጋጁ። በማዕከሉ ስር ወደሚገኘው ምስጢራዊ የመሬት ስር ክፍል ሀገር ለመውረድ የሚያስችል ታላቅ የድንጋይ ደረጃን አገኙ። በደረጃው ጎን ጎን ከተቀመጡት ጥንታዊ የመብራት እንጨቶች ተጓዦች ሲያልፉ በራሳቸው ጊዜ እየበሩ መንገዱን ያበሩላቸው ነበር። ወደ ታች በጥልቀት እየወረዱ በሚሄዱበት ቁጥር የምድሪቱ የሙቀት መጠን እየጨመረና የኃይል ሞገዱ ድምፅ እየጎላ መጣ። በመጨረሻም እጅግ ሰፊ ወደ ሆነውና የመሬትን እሳት የሚንቀለቀልበት ታላቅ የኃይል ክፍል ደረሱ። በዚህ ክፍል ማዕከል ላይ ግዙፍ የክሪስታል መንኮራኩሮች ይገኙ ነበር። እርሱም በፍጥነት በመሽከርከር የታላቁን ውቅያኖስ ኃይል ይመራ ነበር። ወጣቱ ተመራማሪ በጥንታዊ ብራና ላይ የተጻፈውን መመሪያ መሰረት የመንኮራኩሩን እንቅስቃሴ አስተካክሎ የከዋክብቱን ኃይል ለማቀናጀት ስራውን ጀመረ። እጆቹን በጥንታዊ መቆጣጠሪያ ሰሌዳ ላይ በማስቀመጥ የብርሃኑን መስመሮች ካስተካከለ በኋላ የመንኮራኩሩ ድምፅ እየረገበና ብርሃኑ ይበልጥ እያበራ መጣ። በክፍሉ ውስጥ የነበረው ከፍተኛ ሙቀትና ንዝረት ወደ ተረጋጋ የኃይል ፍሰት ተለወጠ። የወጣቱ ተመራማሪና የቡድኑ አባላቱ ጥረት በመስተካከል በመላው ደሴት ላይ ታላቅ የደስታና የሰላም ድባብ ሰፈነ። የባህሩ ማዕበል ጸጥ አለ። በሰማይ ላይ ያሉት ከዋክብት ይበልጥ ደምቀው ማብራት ጀመሩ። ተጓዦቹ ዓለምን ከታላቅ ጥፋት በመጠበቃቸው ታላቅ ኩራትና እርካታ ተሰማቸው። አሁን ወደ አገራቸው ተመልሰው ይህንን ታላቅ የምስራች ዕውቀት ለከተማው ሕዝብ ለማካፈል ዝግጁ ሆኑ። በማግስቱ ጠዋት ተጓዦቹ ዕቃዎቻቸውንና የሰበሰቧቸውን ጥንታዊ መጻሕፍት በመያዝ ወደ መርከባቸው ተመለሱ። ደሴቷ በኋላዋ በብርሃን በጭጋግ ተከባ ስትቀር መርከቧ በእርጋታ በታላቁ ውቅያኖስ ላይ መጓዝ ጀመረች። ወጣቱ ተመራማሪ የመርከቧ መሪ ላይ ቆሞ ወደፊት የሚያጋጥማቸውን አዳዲስ የምርምር መንገዶች፣ የህይወት ጉዞዎችን በጉጉት ያስብ ነበር። የጥንታውያኑ ጥበብና ፍቅር ለዘላለም በሰዎች ልብ ውስጥ ተጠብቆ እንደሚኖር፣ ዕውቀትንም ሁልጊዜ ለበጎ ተግባር ብቻ ማዋል እንዳለበት በጥልቅ አመነ። መርከቧም የሰላምና የጥበብ ባንዲራዋን እያውለበለበች ወደ ተወለዱበት ታላቅ የጨረቃ ደሴት በፍጥነት ታመራ ነበር። በጥንታዊውና ጭጋጋማው የከፍተኛ መንደር ውስጥ የሚኖረው ወጣት የአደገኛው ተራራ ጥበበኛ ልጅ አልማዝ በዚያ ሰፊና ጥልቅ ሸለቆ ውስጥ የተሰራውን ታላቅ ምስጢር ፍለጋ የጀመረበት የመጀመሪያው ዕለት በፀሐይ መውጫ ላይ ነበር። ያ ከፍታማ ስፍራ ሁልጊዜ በነጭ ጭጋግ የተሸፈነ በመሆኑ የአካባቢው ሰዎች በውስጡ የሚኖሩትን ፍጥረታት አስደናቂ የተፈጥሮ ድንቆች ለማየት አይችሉም ነበር። እርሱ ግን ከተወለደበት ጊዜ ጀምሮ በአያቱ በተነገሩት ጥንታዊ ታሪኮች ምክንያት ያንን የተሰወረውንና ማንም ያልረገጠውን ምድር የማየት ታላቅ ምኞት
ህልም በልቡ ውስጥ ተክሎ አስቀምጦ አድጓል። ከዕለታት ማለዳ ከተነሳ በኋላ አስፈላጊውን የምግብና የውሃ ስንቅ በማዘጋጀት ረጅሙን ፈተና ጉዞውን ለመጀመር ወደ ተራራው ስር አመራ። መንገዱ በጣም አቀብና ድንጋያማ በመሆኑ የእግር ጉዞው እጅግ ፈታኝና አሰልቺ ነበር። ሆኖም በልቡ ውስጥ ያለው የጉጉትና የመፈለግ እሳት ጉልበት እየሆነው ወደፊት እንዲገሰግስ ያደርገው ነበር። የወፎቹ ጩኸትና የነፋሱ ሽውታ በአየር ላይ የተሰማ የጉዞውን ድምቀት ይጨምሩለት ነበር። በየመንገዱ የሚያገኛቸውን ጥንታዊ ዛፎችና እንግዳ የሆኑ የጫካ ከዋክብቶችንና አበባዎችን በየቦታው ልዩነቱንና ምስጢራዊነታቸውን አጥብቀው ያሳያሉ። እነርሱም በየእርምጃው የተፈጥሮውን ውበት እየተመለከተና የታላቁን ምስጢር በር ለመክፈት እየተቃረበ መሆኑ እየተሰማው ጉዞውን አቀና። ያልተጠበቀው ጉዞ እየገፋ ሲሄድ የአየሩ ሁኔታ ሙሉ በሙሉ መለወጥ ጀመረ። ቅዝቃዜው እጅግ እየበረታ፣ ጭጋጋውም እየበለጠ እየወፈረ መጣ። አልማዝ በእጁ የያዘውን የእንጨት ምርኩዝ አጥብቆ በመያዝ ከፊቱ ያለውን የማይታወቅ መንገድ በጥንቃቄ እየተመለከተ ወደፊት መራመዱን ቀጠለ። የሸለቆው ጥልቀትና የስፍራው ጸጥታ በውስጡ ትንሽ ፍርሃትን ቢፈጥርበትም የተነሳበት ታላቅ ዓላማን እያሰበ ፍርሃቱን በጽናት አሸነፈ። በመንገዱ ላይ በሚገኙት ግዙፍ ድንጋዮች ላይ የተቀረጹትን እንግዳ ምልክቶችና ጥንታዊ ጽሑፎች ሲመለከት የቦታው ታሪክ ምን ያህል ጥልቅ እንደሆነ መገመት ቻለ። እነዚህም ምልክቶች በቀደሙት ዘመናት የነበሩ ሕዝቦችን የተዉትን አሻራ እንደሆነና ወደ ምስጢራዊ ከተማ እንደሚመራው ተረዳ። የልቡ ምት እየጨመረ ሲሄድ በእያንዳንዱ እርምጃ ላይ አዲስ ነገር ለማግኘት ጉጉቱ እየጨመረ መጣ። የጥንታውያኑ ሰዎች ጥበብና ዕውቀት ምን ያህል ታላቅ እንደነበረ የሚያስቡ ሕዝቦች በአእምሮ ውስጥ ይመላለሱ ነበር። በዚህ ሁኔታ ውስጥ እያለ ከሩቅ የሚሰማው የውሃ ድምፅ ወደ እርሱ እየቀረበ መጣ። ያ ድምፅ የመልካም ነገር ምልክት እንደሆነ በማሰብ እርምጃውን አጣደፈ። ወደ ድምፁ ምንጭ እየቀረበ ሲሄድ ከአንድ ግዙፍ የድንጋይ ገደል ላይ የሚፈስ አስደናቂ የሚያንጸባርቅ ፏፏቴ ተመለከተ። የፏፏቴው ውሃ በፀሐይ ብርሃን ስር እየተንጸባረቀ ልዩ ህብረ ቀለማትን በአየር ላይ ይፈጥር ነበር። ከፏፏቴው በስተጀርባ አንድ ትልቅ የተፈጥሮ ዋሻ ተሸሽጎ እንደሚገኝ አልማዝ በአስተዋይነቱ ተመለከተ። ይህ ዋሻ ወደ ምስጢራዊ ምድር የሚያስገባውን ዋና በር እንደሆነ ተገነዘበ። ወደ ዋሻው ለመግባት ግን የሚፈሰውን ኃይለኛ ውሃ ማለፍና ተንሸራታች የሆኑ የድንጋዮችንና በጥንቃቄ መሻገር ነበረበት። አልማዝ ፍርሃቱን ወደ ጎን በመተው በከፍተኛ ጥንቃቄ ወደ ዋሻው አፍ ተጠጋ። የእግሩንም አረጋገጥ በጥንቃቄ እየጠበቀ የፏፏቴውን ግድግዳ አቋርጦ ወደ ዋሻው ውስጥ ዘለቀ። በዋሻው ውስጥ ያለው አየር ፍጹም ልዩና ደስ የሚል መዓዛ ያለው ነበረ። በግድግዳዎቹ ላይ የሚበሩና ብርሃን የሚሰጡ ትንንሽ ነፍሳት ዋሻውን በሙሉ በብርሃን ሞልተውት ነበር። ይህ አዲስና አስደናቂ እይታ ለአልማዝ አዲስ ተስፋ ብርታትን ሰጠው። በዋሻው ውስጥ ረጅም መንገድን ከተጓዘ በኋላ ከፊት ለፊቱ አንድ ታላቅና ሰፊ የምድር ውስጥ ሸለቆ ተከፈተለት። ያ ቦታ ከላይ ካለው ዓለም
ፍጹም የተለየና በራሱ ብርሃን የሚያበራ አስደናቂ የተፈጥሮ ገነት ነበር። ግዙፍና ረጅም ዛፎች፣ እንግዳ የሆኑ ፍራፍሬዎችና ያልታዩ የሰማይ ወፎች የዚያ ስፍራ ይገኙ ነበር። አልማዝ ዓይኖቹን ማመን አቅቶት በዙሪያው ያለውን ድቅድቅና በውበት በተሞላው በጥሞና መመልከት ጀመረ። የዚህ ቦታ መኖር ለብዙ ዘመናት ተሰውሮ መኖሩን እንዴት ያለ ታላቅ ምስጢር እንደሆነ አሰበ። በሸለቆ መካከል ክፍል ላይ ጥንታዊ የድንጋይ ሕንፃዎችና ግንቦች በከፊል በፍርስራሽ ውስጥ ተሸፍነው ይታዩ ነበር። እነዚህ ሕንፃዎች የቀደሙት ጥበበኞች ይኖሩበት የነበረው ታላቅ ከተማ አካል እንደሆነ ተረዳ። ወደ እነዚህ ፍርስራሾች በመጠጋት የዚያን ቦታ ምስጢር ለመመርመር ወሰነ። በመንገዱ ላይ በሚገኙት እጽዋትና አበቦች ላይ የሚታዩት አስደናቂ ቀለሞች የአእምሮውን እረፍት ይጨምሩለት ነበር። እርሱም በልዩ ልዩ ስሜትና ደስታ ተሞልቶ ወደ ጥንታዊው ከተማ ማዕከል አመራ። ወደ ከተማዋ ማዕከል ሲደርስ በአንድ ታላቅ የድንጋይ አደባባይ ላይ የሚገኝ ግዙፍ የነሐስ ሐውልትን ተመለከተ። ሐውልቱ በእጁ ላይ የሚያንጸባርቅ የክርስታል ድንጋይ ይዞ የቆመ ጥበበኛ ሰውን የሚያሳይ ነበር። አልማዝ ወደ ሐውልቱ ተጠግቶ ሲመለከት በሐውልቱ ስር የተቀረጹት የአምራዊ ጽሑፎች አነበበ። ጽሑፎቹ የዚህም ምድር አመጣጥና የጠበቆቹን ታሪክ በአጭሩ የሚያስረዱ ነበር። የዚህ ቦታ ጥበብ ለዓለም በጎ ነገርን ለማምጣት የተፈጠረ እንደሆነ በጥንቃቄ መጠበቅ እንዳለበት ያስረዱ ነበር። አልማዝ ይህንን መልእክት ካነበበ በኋላ የጉዞውን ዓላማ ይበልጥ ግልጽ ሆነለት። እርሱም የዚህም ቦታ ምስጢር ጠበቀና እውቀቱን ለትክክለኛው ዓላማ የሚያውል ሰው መሆን እንዳለበት ተገነዘበ። በዚህ መሃል ከሐውልቱ በስተጀርባ ካለው ጥንታዊ ቤተ መጽሐፍ ውስጥ አንድ ድምፅ ተሰማ። ያ ድምፅ የሰው ወይንም የሌላ ፍጡር እንደሆነ ለማወቅ አልማዝ በጥንቃቄ ወደ ቤተ መጽሐፍቱ በር አመራ። ወደ ቤተ መጽሐፍቱ ውስጥ ሲገባ በሺዎች የሚቆጠሩ ጥንታዊ የቆዳ ብራና መጽሐፍቶችን በየመደርደሪያው ተደርድረው አየ። በክፍሉ ማዕከል ላይ አንድ አረጋዊ ሰው በጥንታዊ ወንበር ላይ ተቀዝቅዘው መጽሐፍትን ሲያነቡ ተመለከተ። አረጋዊው ሰው አልማዝን ሲያዩት አልደነገጡም። ይልቁንም ሞቅ ባለ ፈገግታ ተቀበሉት። አረጋዊው የዚህ ምስጢራዊ ምድር የመጨረሻው ጠባቂ እንደሆነና አልማዝ እንዲመጣ ለብዙ ዘመናት ሲጠብቁ እንደነበር ተናገሩ። የአልማዝ ቅንነትና የመፈለግ ፍላጎት ወደዚህ ቦታ እንዲያደርስ እንደረዳው ገለጹለት። አልማዝም በአረጋዊው ንግግር እጅግ ተደንቆ በፊታቸው በጥንቃቄ ተቀመጠ። አረጋዊው ስለ ቦታው ታሪክ፣ ስላለው ጥበብና ወደፊት ስለሚጠብቀው ታላቅ ኃላፊነት በዝርዝር ማስረዳት ጀመሩ። አልማዝ እያንዳንዱን ቃል በጥሞና እያዳመጠ በአእምሮ ውስጥ የያዘውን ነበር። ይህ ስብሰባ የአልማዝን ሕይወት ሙሉ በሙሉ የሚለውጥ ታላቅ አጋጣሚ ነበረ። አረጋዊው ጠባቂ ለአልማዝ የዚህን ምስጢራዊ ምድር ጥበብ ማስተማርን ጀመሩ። በመጀመሪያ ስለ ተፈጥሮ ኃይል፣ ስለ እጽዋት ሕክምናና ስላለው የመንፈስ ጥንካሬ በደንብ አስተማሩት። አልማዝ በየቀኑ አዳዲስ ነገሮችን እየተማረና አእምሮውን እያሰፋ ሄደ። በቤተ መጽሐፍቱም ውስጥ የሚገኙትን ጥንታዊ ብራናዎችን በማንበብ
ስለ ዓለም አመጣጥና ስላለው ጥበብ ጥልቅ እውቀትን አገኘ። ይህ እውቀት እርሱን ይበልጥ አስተዋይና ጥሩ ሰው ያደረገው እንደሆነ ተሰማው። አረጋዊው በአልማዝ ትጋትና ፈጣን ተቀባይነት እጅግ ይደሰቱ ነበር። በየቀኑ በሚደረገው ትምህርት አልማዝ የዚህን ቦታ ምስጢር የመጠበቅ ብቃትን አረጋገጠ። ሆኖም ከዚህ ምስጢራዊ ምድር ውጪ ያለው ዓለም ብዙ ችግሮችንና አለመግባባቶች ውስጥ እንደሚገኝ አረጋዊው ነገሩት። አልማዝ የተማሪውን እውቀት ተፎካክሮ ለዓለም ሰላምና እድገትን ማዋል እንዳለበት ታላቅ ኃላፊነት ተሰጠው። እርሱም ይህንን ታላቅ ኃላፊነት ለመቀበል ዝግጁ መሆኑን ገለጸ። ትምህርቱም ከተጀመረበት ከዚያ መጀመሪያ ቀን በኋላ የነበሩት ተከታታይ ቀናት ውስጥ የአልማዝ የዕለት ተዕለት ሕይወት ሙሉ በሙሉ በስልጠናና በጥንታዊ እውቀት ፍለጋ ተሞላ። ማለዳ ማለዳ በዋሻው ውስጥ ያለው ልዩ ብርሃን ሲፈነጥቅ ከአረጋዊው መምህር ጋር በመሆን ወደ ከፍተኛው የድንጋይ ማማ በመውጣት የተፈጥሮን የኃይል እንቅስቃሴ ማጥናት ይጀምራል። አረጋዊው መምህር በከተማው ማዕከል ስለሚገኘው ግዙፍ የክሪስታል ድንጋይን፣ አየርን፣ ውሃን እንዴት ወደ ታላቅ ኃይል እንደሚለውጥ ጥልቅ ማብራሪያ ይሰጡት ነበር። አልማዝ በአእምሮ ውስጥ የተፈጠሩትን በርካታ ጥያቄዎችን እየጠየቀና ምላሾቻቸውን በጥንቃቄ እየመዘገበ የእውቀቱን አድማስ በከፍተኛ ሁኔታ ያሰፋ ነበር። በየዕለቱ የሚያደርገው የአእምሮና የአካል እንቅስቃሴ ከበፊቱ ይልቅ እንዲጠነክርና ከዙሪያው ያለውን የተፈጥሮ ድምፅና ሽታ በትክክል እንዲረዳ አደረገው። የህንፃዎቹ አሰራርና የድንጋዮቹ አደራደር በቀደሙት ሊቃውንት የተሰራው በታላቅ የጂኦሜትሪ የምህንድስና ጥበብ መሆኑን ሲተረጉም የዚያ ስልጣኔ ጥልቀቱን፣ ጥብቀቱንና ውበቱን ይበልጥ እያስደመመው መጣ። በሁለተኛው የስልጠና ምዕራፍ ውስጥ አልማዝ ከምድር ውስጥ የሚወጡትን ልዩ ልዩ የማዕድናትና የእጽዋት አይነቶችን በመመርመር የሰዎችን ቁስልና በሽታን ማከም የሚችልበትን ጥበብ መማርን ጀመረ። አልማዝ በየዕለቱ በሚያደርጋቸውና በየዕለቱ በሚያገኛቸው አረጋዊው ሰው በሚሰጡት ትምህርቶች፣ በሚሰጡት ስልጠናዎች እጅጉን በጣም ደስተኛ ነበረ። ሁሌም አዲስ ነገር አለ። ሁሌም አይቶት የማያውቀውን የሚያስገርሙ የሚያስደንቁ ግኝቶችን አረጋዊው ሰውዬ ይነግሩት ነበረ። ስልጠናው፣ ትምህርቱ አሁንም እንደቀጠለ ነው። አረጋዊው ጠባቂ በዋሻው ጥልቅ ክፍል ውስጥ የሚበቅሉትን ብርቅዬ እጽዋትን እያሳየው የእያንዳንዱ ተክሎች ባህሪያቸውን፣ ጠቀሜታቸውን፣ አይነታቸውን በዝርዝር ያስረዱት ነበር። አልማዝ የተለያዩ ቅጠሎችንና ስሮችን በማቀላቀል መድኃኒቶችን ማዘጋጀትን፣ የታመሙትን ፍጥረታት ማዳን እንዴት እንደሚችል ይሄ የሚቻልበትን መንገድ በተግባር ይለማመድ ነበር። ይሄኛው ምዕራፍ ይበልጡን አጓጊና ደስ የሚል ሆኖ ይሰማው ነበር። ይህ ጥበብ ለሰው ልጅ መልካም ነገር ለማድረግ ታስቦ የተፈጠረ በመሆኑ በልብ ውስጥ ታላቅ የደስታና የርህራሄ ስሜት ተፈጠረበት። በየቀኑ በቤተ መጻሕፍቱ ውስጥ የሚገኙትን
ጥንታዊ የቆዳ ብራናዎችን እያነበበ በጥንታውያን ጥበበኞች የተደረጉትን ምርምሮችና ግኝቶችን በጥሞና ይመረምር ነበር። በዚህም ምክንያት አእምሮ በአዲስ እውቀት ተሞልቶ ለታላቁ ዓላማ ይበልጥ ዝግጁ እየሆነ መጣ። አንድ ቀን አረጋዊው መምህር አልማዝን ይዘው ወደ ከተማዋ ከበታች ወደሚገኘው ጥልቅና ስውር የውሃ ገንዳ ወሰዱት። ያ የውሃ ገንዳ በጨለማ ውስጥ በራሱ ብርሃን የሚያበራ የአንድን ሰው የውስጡን ሐሳብ፣ ፍርሃት ፍንትው አድርጎ የሚያሳይ ልዩ ድንቅ የሆነ ቦታ ነበር። አረጋዊው መምህር ለአልማዝ እንደነገሩት ከሆነ እውነተኛ ጥበበኛ ለመሆኑ በመጀመሪያ በውስጡ የሚገኘውን ፍርሃትና ጥርጣሬ ሙሉ በሙሉ ማሸነፍ ያስፈልጋል። አልማዝ ወደ ውሃው አቅራቢያ ተጠግቶ ሲመለከት በውሃው ላይ የራሱን ምስልና በልብ ውስጥ የተቀበሩትን ጥንታዊ ፍርሃቶቹን በግልጽ ማየት ጀመረ። በመጀመሪያ አካባቢ በውስጡ ትልቅ ሽብር ቢፈጠርበትም አእምሮውን ለማረጋጋት ትኩረቱን በአዎንታዊ ሀሳቦች ላይ በማድረግ የውስጥ ሰላሙን መመለስ ቻለ። የውሃው ገጽታም ተረጋግቶ በሚያማምርና በጠራ ብርሃን መብራት ሲጀምር አልማዝ የራሱን አእምሮ ስሜት የመቆጣጠር ታላቅ ብርሃን እንደገበየ ተገነዘበ። ከዚህ ታላቅ ፈተና በኋላ አረጋዊው ጠባቂ አልማዝን ወደ ዋናው የቤተ መጻሕፍት ምስጢራዊ ምድር ቤት መውሰድ ጥንታዊውን የምድር ካርታ መካኒካል ማሳያ ራሱን ማየት አሳዩት። ያ መሳሪያ ከነሐስና ከክርስታል የተሰራ ሆኖ የዓለምን የተለያዩ ክፍሎች የተሰወሩትን የኃይል ማዕከላት የሚያሳይ ውስብስብና ድንቅ ሥራ ነበር። አልማዝ የመሳሪያውን አሰራር በጥንቃቄ እየተመለከተ በምድር ላይ ያሉትን ጥንታዊ ከተሞችንና የተሰወሩትን መንገዶች መረዳት ቻለ። አረጋዊው ይህንን ካርታ ወደፊት የሚያደርገውን ታላቅ ጉዞ ላይ ትልቅ መመሪያ እንደሚሆነውና ከምድር በላይ ባለው ዓለም ውስጥ ያሉትን ችግሮች ለመፍታት እንደሚረዳው ገለጹለት። አልማዝ የመሳሪያውን ቁልፎች እንቅስቃሴዎች በትክክል በመገንዘብ እያንዳንዱን መረጃ በአእምሮ ውስጥ አጠራቀመ። ይህ ዕውቀት ከዚህ ቀደም አይቶትና አስቦት የሚያውቀውን አዲስ አድማስ የከፈተለት በመሆኑ አእምሮ ይበልጥ በበጎ ሐሳብ ተሞላ። በስልጠናው ማጠቃለያ ላይ አልማዝ በሸለቆ ጥልቅ ክፍል ውስጥ ከሚኖረውና የዚያን ቦታ ጥንታዊ ሰላም ከሚጠብቀው ግዙፍ አረጋዊው ጋር ረጋ ያለ ፍጡር ተገናኘ። ያ ፍጡር በድንጋይና በእጽዋት የተሸፈነ አካል ያለውና በሺዎች ለሚቆጠሩ ዓመታት ከዚያ ስፍራ የኖረ ታላቅ የእውቀት ባለቤት ነበር። ፍጡሩ የአልማዝን ቅንነትና ንጹሕ ልብ በመመልከት የራሱን ጥንታዊ በረከትና እውቀትን አካፈለው። አልማዝ ያንን ፍጡር በመክበርና በትህትና በመመልከት በጥበብ ላይ ሌላ ታላቅ ጥበብን ጨመረ። አሁን አልማዝ ሙሉ በሙሉ የተለየ በራሱ የሚተማመንና የሰውን ልጅ ችግር ለመፍታት የሚያስችል ታላቅ ኃይልና እውቀትን የተላበሰ ወጣት ሆኖ አደገ። አረጋዊው መምህርም
የአልማዝን ዝግጁነት ተመልክተው በደስታ ተሞሉ። ወደ ውጪው ዓለም የሚመለስበትንና የተማረውን ዕውቀት ለሰዎች ጥቅም የሚያውልበት ጊዜ እንደቀረበ ተናገረ። በመጨረሻው ቀን አልማዝ ከተማዋንና ሚስጥራዊውን ሸለቆ ለመጨረሻ ጊዜ እየተዘዋወረ ተመለከተ። አረጋዊው ጠባቂ በጥንታዊው አደባባይ ላይ ቆመው ለእርሱ ልዩ የሆነ የነሐስ ምልክትንና የሚስጥራዊ ቦታ መመሪያ መጽሐፍት ስጦታ አድርገው ሰጡት። አልማዝ ስጦታውን በትህትና ተቀብሎ በአንገቱ ላይ ካሰረ በኋላ ወደ ላይኛው ዓለም የሚያደርሰውን የመውጫ መንገድ መከተል ጀመረ። ከጀርባው ያለው ሚስጥራዊ ከተማ በጭጋግና በብርሃን ውስጥ እየተሰወረ ሲሄድ በአእምሮ ውስጥ ያለው የተስፋና የኃላፊነት ስሜት ይበልጡኑ እየጠነከረ እየሰፋ መጣ። እርሱም የታላቁን ሚስጥር ዕውቀት ይዞ ወደ አገሩ ሰዎች ለመመለስና አዲስ የሰላምና የእድገትን ዘመን ለመጀመር በጽናት እርምጃውን ቀጠለ። በሩቅ ምስራቅ ከሚገኙ ታላላቅና ሚስጥራዊ ከተሞች መካከል በአንድ የታሪክ ዘመን የማይታወቅ ትልቅ ድንቅ ከተማ ነበር። የዚች ከተማ ነዋሪዎች ከተፈጥሮ ጋር በተስማማ ሁኔታ የሚኖሩ ሲሆን በዙሪያው ያሉትን ረጅም ተራሮችና ትልቅ ሸለቆዎች በየቀኑ በጥንቃቄ ይመረምሩ ነበር። በከተማዋ መሃል በሚገኘው ትልቅ ቤተ መጻሕፍት ውስጥ የሚያገለግል ወጣት ምርምር ደማቅ እያሌ ጥንታዊ ጽሑፎችንና ካርታዎችን በማንበብ ቀኑን ሙሉ ያሳልፋል። አንድ ቀን ምሽት ከተለመደው የሥራ ሰዓት በኋላ አሮጌ የታሪክ ሰነዶችን ሲያዘጋጅ በቆዳ የተሸፈነ ከዚህ ቀደም አይቶት የማያውቀውን ልዩ ሚስጥራዊ መጽሐፍ አገኘ። ይህ መጽሐፍ በውስጡ ልዩ የሆኑ ስዕሎችንና ከዚህ በፊት ተነበው የማያውቁ ልዩ ምልክቶችን የያዘ ነበር። ደመቀ መጽሐፉን ገልጦ ማንበብ በጀመረ ጊዜ በውስጡ የተጻፉት አረፍተ ነገሮች በሙሉ ስለ አንዲት የተሰወረችና በጭጋግ የተሸፈነች ደሴት እንደሚያወራ ተረዳ። ደሴቷ ከብዙ ክፍለ ዘመናት በፊት ከሰው ልጅ እይታ የተሰወረች ሲሆን በውስጧ ታላቅ ጥበብና የእውቀት መዝገብ እንደተሸሸገባት ይነገራል። ወጣቱ መርማሪ ይህንን ድንቅ ነገር ሲያነብ ልቡ በደስታና በጉጉት ተሞላ። ምክንያቱም ይህ ግኝት የከተማዋን ታሪክ ሙሉ በሙሉ ሊለውጥ የሚችል ታላቅ ሚስጥር እንደሆነ ተገነዘበ። ወዲያውኑ የቅርብ ጓደኛውንና የጉዞ አጋሩን ገበየውን በዝርዝር አስረዳው። ገበየው በመጀመሪያ ነገሩን ማመን አቅቶት መቀበል አቅቶት የነበረ ቢሆንም መጽሐፉን በገዛ ዓይኑ ሲመለከት ግን ከደመቀ ጋር አብሮ ለመጓዝ ወሰነ። ሁለቱ ጓደኛማቾች ለዚህ ታላቅና አደገኛ ጉዞ የሚያስፈልጋቸውን ነገሮች በሙሉ ማዘጋጀትን ጀመሩ። ረጅም መንገድ የሚያስኬድ ምግብን፣ ውሃን፣ አቃፊዎችን፣ ጥንካሬ ያላቸውን ገመዶችንና የሌሊት ብርሃን የሚሰጡ መብራቶችን በሙሉ በቦርሳቸው ውስጥ አከማቹ። ጉዟቸውን በጨለማና በጭጋግ በተሸፈነው አስፈሪ ተራሮች መካከል በኩል የሚያልፍ በመሆኑ ከፍተኛ ጥንቃቄና ዝግጅትን ይጠይቅ ነበር።
በከተማዋ ነዋሪዎች ዘንድ የተራሮቹን አካባቢ በአደገኛ እንስሳትና በሚስጥራዊ ፍጥረታት የተሞላ እንደሆነ የሚናገር በመሆኑ አብዛኛው ሰው ወደዚያ አካባቢ ለመሄድ አይደፍርም ነበር። ነገር ግን ያ ሁሉ ወጣቶቹን ፍላጎቱንና እውቀትን የማግኘት ፍላጎት ከማንኛውም ፍርሃት በላይ ጠንካራ ነበር። በማለዳ ጎህ ሳይቀድ ደመቀና ገበየው ከከተማዋ ቅጽር በር በመውጣት ወደ ተራሮቹ አቅጣጫ መጓዝ ጀመሩ። መንገዱ በጣም አቆልቋይና በድንጋዮች የተሞላ በመሆኑ እያንዳንዱ እርምጃቸው ከፍተኛ ጥንቃቄን ይጠይቅ ነበር። ጠዋት ሲነጋ የፀሐይ ብርሃን በደኑ ውስጥ ባሉት ረጅም ዛፎች መካከል አልፎ በደኑ ውስጥ ሲያበራ አካባቢው ልዩ የተፈጥሮ ውበትና ሚስጥራዊነትን የተሞላ ይመስል ነበር። ጠዋት ሲነጋ የፀሐይ ብርሃን በደን ውስጥ ባሉት ረጅም ዛፎች መካከል አልፎ ሲያበራ አካባቢው ልዩ የተፈጥሮ ውበትና ሚስጥራዊነትን የተሞላ ይመስል ነበር። በየመንገዱ የሚሰሙት የአዕዋፍ ዜማዎችና የወንዞች ድምፅ ለጉዟቸው ልዩ ጥንካሬና መንፈስ ይሰጣቸው ነበር። ሆኖም ግን ወደፊት በሄዱ ቁጥር መንገዱ እየጠበበና በአደገኝነቱ እየጨመረ መጣ። ከቀናት ረጅም ጉዞ በኋላ አየር ሁኔታው ሙሉ በሙሉ ተለወጠ። አካባቢው በከባድ ጉምና በወፍራም ጭጋግ ተሸፈነ። ታላቁ ተራራ እግር ስር ሲደርሱ የነፋሱ ኃይል እየጠነከረ መጣ። የዛፎቹ ቅጠሎች በኃይል ይወዛወዙ ነበር። ደመቀ ጥንታዊውን ካርታ በማውጣት መንገዳቸውን እንደገና መመርመር ጀመረ። ካርታው እንደሚያሳየው ከሆነ ወደ ሚስጥራዊው ደሴት የሚያደርሰው መንገድ የሚያልፈው በተራራው መሃል በሚገኝ ትልቅና ጥልቅ ዋሻ ውስጥ ነበር። ሁለቱም ጓደኛማማቾች መብራቶቻቸውን አብርተው በቀስታ እርምጃ ወደ አስፈራዊውና ጥቁሩ ዋሻ ውስጥ ገቡ። የዋሻው ውስጥ ክፍል በጣም ቀዝቃዛና የውሃ ጠብታዎችን ከላይ ከኮርኒሱ ሲንጠባጠቡ ይሰማ ነበር። የደመቀና የገበየው የእግር ኮቴ ድምፅ በዋሻው ግድግዳዎች ላይ እየተጋጨ ያስተጋባ ነበር። በዋሻው ግድግዳዎች ላይ በጥንቃቄ የተሳሉ ጥንታዊ ሰዎችን ልዩ ልዩ የድንጋይ ላይ ስዕሎችና ምልክቶች ይታዩ ነበር። እነዚህ ስዕሎች የጥንቱን ዘመን ሰዎች አኗኗርና በወቅቱ የነበረውን ታላቅ ስልጣኔ የሚያሳዩ ነበር። ሁለቱ ወጣቶች እነዚህን ምልክቶች በምስል እያነሱና በማስታወሻቸው ላይ እየጻፉ ወደ ዋሻው ጥልቅ ክፍል መጓዛቸውን ቀጠሉ። በዋሻው መሃል ላይ ሲደርሱ በድንገት መንገዱ በሁለት አቅጣጫ ተከፈለ። አንደኛው መንገድ ወደ ታች የሚያወርድና ጨለማ የበዛበት ሲሆን፣ ሁለተኛው መንገድ ደግሞ ወደ ላይ የሚወጣና የብርሃን ጨረሮች የሚታዩበት ነበር። ገበየው ወደ ብርሃኑ አቅጣጫ እንሂድ ሲል አሰበ። ነገር ግን እንደደመረው ሀሳባቸው ተደምሮ ደመቀ ጥንታዊውን ካርታ በጥንቃቄ ከተመለከተ በኋላ ወደ ታችኛው የሚወርደውን ጨለማ መንገድ እውነተኛ መግቢያ እንደሆነ ተገነዘበ። ሁለቱም ተስማምተው ወደ ታችኛው መንገድ አመሩ። መንገዱ እጅግ የሚያንሸራትትና ጥንቃቄ የሚፈልግ ነበር።
ከብዙ ሰዓታት ቁልቁል ጉዞ በኋላ በድንገት ከፊት ለፊታቸው ትልቅ የሆነ ከፍታ ታየ። ከዋሻው ሲወጡ በዓይናቸው ያዩት ነገር ማመን አልቻሉም ነበር። ከፊት ለፊታቸው በከፍተኛ ተራሮች የተከበበና ምስጢራዊ ብርሃን የሚያበራበት ታላቅ ሸለቆ ተዘርግቶ ነበር። በሸለቆ መሃል ትልቅና ጥራት ያለው ሰማያዊ ሐይቅ የሚገኝ ሲሆን በሐይቁ መሃል ደግሞ በካርታው ላይ የተገለጸችው ምስጢራዊ ደሴት ትታይ ነበር። ደሴቷ በረጅም አረንጓዴ ዛፎች፣ በጥንታዊ ሕንፃዎች ቅሪቶች የተሞላች ነበረች። ወደ ደሴቷ ለመድረስ ሐይቁን ማቋረጥ አስፈላጊ ነበር። ደመቀና ገበየው በሐይቁ ዳርቻ ላይ የሚገኙትን የወደቁ ዛፎችንና ገመዶችን በመጠቀም ትንሽ ታንኳ መስራት ጀመሩ። የስራው ሂደት ድካም የበዛበት ቢሆንም ሁለቱም ተስፋ ሳይቆርጡ በትጋት ሰሩ። ታንኳዋም ተሰርታ ስታልቅ በሐይቁ ውሃ ላይ አስማትን ቀስ እያሉ ወደ ደሴት አቅጣጫ መቅዘፍ ጀመሩ። የሐይቁ ውሃ እጅግ ጥራት ያለው በውስጡ የሚዋኙትን ልዩ ልዩ የውሃ ፍጥረቶችን ጭምር በግልጽ የሚያሳይ ነበር። ታንኳቸው የደሴቷን ዳርቻ ስትነካ ሁለቱም ወጣቶች በታላቅ ደስታ ከታንኳዋ ወረዱ። በደሴቷ ላይ ያለው አየር እጅግ ልዩና ደስ የሚል መዓዛ ያለው ነበር። አበቦቹ፣ እጽዋቱ ከዚህ ቀደም በዓለም ላይ ታይተው የማያውቁ ልዩ ቀለምና ቅርጽ ያላቸው ነበሩ። ደመቀና ገበየው በእግራቸው እየተጓዙ ወደ ደሴቷ መሃል አመሩ። በዚያም ትልቅና በድንጋይ የተገነባ ጥንታዊ ቤተ መንግስትን አገኙ። የህንፃው አሰራር እጅግ ድንቅና ከፍተኛ የህንፃ ጥበብን የሚያሳይ ነበር። የቤተ መንግስቱ ታላቅ በር ከፍተው ወደ ውስጥ ሲገቡ በታላቁ አዳራሽ መሃል ረጅም የድንጋይ ሰሌዳ ተክል አዩ። በሰሌዳው ላይ የተጻፈው ጽሑፎች የዚህችን ደሴት ምስጢርና ታሪክ በዝርዝር የሚያስረዳ ነበር። ደመቀ ወደ ሰሌዳው ቀረበ። ጽሑፎቹን ማንበብም ጀመረ። ጽሑፉ እንደሚናገረው የዚህች ደሴት ስልጣኔ የጠፋው በተፈጥሮ አደጋ ሳይሆን ሰዎች ዕውቀታቸውን ለመጥፎ ነገር በመጠቀማቸው ምክንያት እንደሆነ ይገልጻል። ስለዚህም በጥንታዊ ዘመን የነበሩ ጠቢባን ዕውቀት ለጥፋት እንዳይውል ሲል ደሴቷን ከዓለም እይታ ሰውሯታል። ገበየው በአዳራሽ ውስጥ የሚገኙትን ልዩ ልዩ ቅርሶችንና የብርሃን ድንጋዮችን በመመልከት በድንቅ ተሞላ። እነዚህን ድንጋዮች ያለምንም እሳት ወይም ኤሌክትሪክ በራሳቸው የደመቀ ብርሃንን ይሰጡ ነበር። ይህ ግኝት ለሰዎች ሁሉ ትልቅ ጥቅምን ሊሰጥ እንደሚችል መሆኑን ሁለቱም ተገነዘቡ። ነገር ግን ይህንን ምስጢር ለዓለም ከመግለጣቸው በፊት ዕውቀቱን በጥንቃቄና በበጎ መንገድ ጥቅም ላይ መዋሉን ማረጋገጥ ነበረባቸው። ደመቀ የማስታወሻ ደብተሩን በማውጣት በሰሌዳው ላይ የተጻፉትን ታሪኮችን በሙሉ በዝርዝር መጻፍ ጀመረ። ምሽቱ እየቀረበ ሲመጣ በደሴቷ ላይ ያለው ብርሃን እየተለወጠ መጣ። በሰማይ ላይ ልዩ የሚያበሩ ከዋክብት መታየት ጀመሩ። የሐይቁ ውሃም በከዋክብት ብርሃን ምክንያት እንደ መስታወት ያንጸባርቅ ነበር። ደመቀና ገበየው በቤተ መንግስቱ ውስጥ አስተማማኝ ቦታ መርጠው ለማደሪያ የሚሆን ቦታ አዘጋጁ።
እሳታቸውን አያይዘው የምሽት ምግባቸውን እየበሉ ሳለ ጉዟቸውን እንዴት ሊሆን እንደሚችል ስላገኟቸው ድንቅ ነገሮች በሰፊው ተወያዩ። ይህ ጉዞ የሕይወታቸውን አቅጣጫ ሙሉ በሙሉ የለወጠ ታላቅ አጋጣሚ እንደሆነ ሁለቱም ተስማሙ። በማግስቱ ጠዋት ደመቀና ገበየው የደሴቷን ሌሎች ክፍሎች ለመመርመር ጉዟቸውን ቀጠሉ። ከቤተ መንግስቱ በስተጀርባ ትልቅ የእጽዋት ማደሪያ ቦታ የሚገኝ ሲሆን በዚያም ልዩ የሕክምና ጥቅም ያላቸው መድኃኒቶችና እጽዋት ይበቅሉ ነበር። እነዚህ እጽዋት በከተማዋ ውስጥ የሚገኙ ህመምተኞችን ታላቅ ፈውስ ሊሆኑ የሚችሉ ነበሩ። ገበየው በጥንቃቄ ከእነዚህ እጽዋቶች ዛፎችና ቅጠሎችን አሰባስቦ በቦርሳ ውስጥ አከማቸ። ወደ ደሴቷ ምስጢራዊ ክፍል ሲሄዱ ደግሞ ትልቅ እና የጥንት የላብራቶሪ ክፍልን አገኙ። በዚያም የጥንትና የላብራቶሪ ክፍሉ ውስጥ በከዋክብት ማመልከቻ መሳሪያዎችን፣ የውሃ ጥራት መለኪያ አካላትንና የጂኦሎጂ ጥናት ሰነዶች ነበሩ። ይህ ቦታ በጥንታዊው ዘመን የታላላቅ ሳይንቲስቶችና ምርምር አድራጊዎች መሰባሰቢያ እንደነበር ግልጽ ነው። ደመቀ ሰነዶቹን ሲመረምር በጥንታውያን ሰዎች የተደረጉትን በርካታ የሳይንስ ግኝቶችን፣ የፈጠራ ስራዎችን ተመለከተ። የቀኑ ክፍሎች እያለፈ ሲሄድ ሁለቱም ወጣቶች ወደ ከተማቸው ለመመለስ የሚዘጋጁበት ጊዜ ደረሰ። ያገኛቸውን እውቀቶችን፣ ቅርጾችን ይዘው ወደ ወገኖቻቸው በመመለስ የአዲሱን ዘመን የእድገት መንገድ ለመክፈት አቀዱ። ነገር ግን የደሴቷ ጥንታዊ ምስጢርና ደህንነትን ለመጠበቅ ሲሉ የመግቢያውን መንገድ ምስጢር ለሁሉም ላለመናገር ወሰኑ። ታኳቸውን አዘጋጅተው ሐይቁን እንደገና በማቋረጥ ወደ ዋሻው መግቢያ ተመለሱ። ዋሻውንና አስፈሪውን ተራራ አቋርጠው ወደ ከተማቸው ሲመለሱ የከተማው ነዋሪዎች በታላቅ ደስታና አክብሮት ተቀበሏቸው። ደመቀና ገበየው ያገኟቸውን ሰነዶች፣ መድኃኒቶች ለከተማው ሽማግሌዎችና መርማሪዎች አቀረቡ። ይህ ግኝት በከተማዋ ታሪክ ውስጥ አዲስ ምዕራፍ የከፈተ ሲሆን የሰዎችን አኗኗር ዕውቀት በእጅጉ አደገ። ሁለቱም ወጣቶች በሕዝቡ ዘንድ የታላቅ ጀግንነትና የእውቀት አባቶች ተብለው መጠራት ጀመሩ። ከታላቁ ግኝት በኋላ በከተማይቱ ውስጥ የታየው ደስታ ፍስሐ ለብዙ ሳምንታት ቀጠለ። የከተማዋ ነዋሪዎች ከቀደመው ጊዜ ይልቅ በእውቀትና በበጎ አኗኗር ላይ ያተኮረ አዲስ ሕይወትን መምራት ጀመሩ። ደመቀና ገበየው ያመጧቸውን ጥንታዊ ሰነዶችና እጽዋት በከተማዋ ዋና ምርምር ማዕከል ውስጥ በማስቀመጥ የጥናት ስራቸውን በሰፊው ቀጠሉ። ነገር ግን ይህ በከተማዋ ላይ የሰፈነው አዲስ የተስፋና ጭራሽ ለሁሉም ሰዎች ደስታን ይዞ አልመጣም ነበረ። ምክንያቱም በከተማዋ አስተዳደር ውስጥ የነበሩት አንዳንድ ስልጣን ፈላጊ ግለሰቦች የዚህን ምስጢራዊ ዕውቀት ኃይል ለራሳቸው ጥቅም ለማዋል ያደቡ ነበሩ። የዚህ ስግብግብ ስብስብ መሪ የነበረ ተክሉ የተባለው የቆየ ባለስልጣን ደመቀ ያመጣቸውን ልዩ ሰነዶች በሚስጥር ለመስረቅና የኃይል ምንጫቸውን ለግል ምኞት ለመጠቀም ድብቅ እቅድን ማውጣት ጀመረ። አንድ ምሽት ደመቀ በቤተ መጻሕፍቱ ውስጥ ጥንታዊውን ካርታና ሰነዶቹን ሲመረምር ከቀደመው ጽሑፍ በስተጀርባ የተሸሸገ ሌላ ምስጢራዊ ገጽ እንዳለ አስተዋለ። ይህ ገጽ ቀደም ሲል ባልታወቀ ልዩ ቀለም የተጻፈ ሲሆን የብርሃን ድንጋዮችን ኃይል
ከተጠበቀው በላይ ትልቅና በጥንቃቄ ካልተያዘ አደገኛ መሆኑን ያስረዳል። ድንጋዮቹን በረጅም ጊዜ ሂደት ውስጥ ከተፈጥሯዊ ቦታቸው ሲወጡ የራሳቸውን ኃይል በማጣት አካባቢውን ወደ ታላቅ ጨለማ የሚለውጡ ልዩ ባህሪ ነበራቸው። ደመቀ ይህንን አዲስ ማስረጃ ሲያነብ ድንጋጤና ስጋት አደረበት። ምክንያቱም በደሴቱ ላይ የተተዉት ሌሎች ድንጋዮችና በከተማው ውስጥ የተቀመጡት ቅሪቶች እርስ በርስ የሚገናኙ የኃይል መስመሮች እንደነበሯቸው ተገነዘበ። ወዲያውኑ ይህንን አደገኛ ሁኔታ ለገበየው ለማስረዳት ከቤተ መጻሕፍቱ በፍጥነት ወጣ። በዚያ ምሽት ተክሉና ግብረ አበሮቹ የጥናት ማዕከሉን በጥበቃዎች ማዝናናት ተፎካክረው በመግባት በደመቀና በገበየው የተሰበሰቡትን ዋና ዋና ምስጢር ሰነዶችን፣ የብርሃን ድንጋዮችን ሰረቁ። በማግስቱ ጠዋት ደመቀና ገበየው ወደ ማዕከሉ ሲደርሱ የተሰረቀውን ነገር አይተው በታላቅ ድንጋጤ ተዋጡ። ምክንያቱም የተሰረቁት ነገሮች በተሳሳተ ሰው እጅ ከወደቁ ሙሉዋን ከተማ ወደ ታላቅ መዓት ሊከቱ የሚችሉ ነበሩ። የከተማዋ ሽማግሌዎችና መሪዎች አስቸኳይ ስብሰባ ጠርተው ሁኔታውን የተወያዩበት ቢሆንም አጋቾቹ ማን እንደሆኑና የት እንደሚሄዱ የሚያውቅ አልነበረም። ደመቀና ገበየው ግን በተተወው ስፍራ ላይ ያገኙትን የቆሻሻ አሻራና የልብስ ስፌት ምልክት በመመልከት ድርጊቱን የተፈጸመው ተክሉ እንደሆኑ ወዲያውኑ ተረዳ። ሁለቱ ጓደኛ ማማቾች የጠፉትን ምስጢራዊ ቅርጾችና ሰነዶችን ለመመለስ አዲስና የበለጠ አደገኛ የሆነ ጉዞን ለመጀመር ወሰኑ። ተክሉና ተከታዮቹ ከከተማዋ በስተምዕራብ ወደሚገኘው ጥልቅና አደገኛ ወደ ሆኑ የመሬት ውስጥ ዋሻዎች ማምራታቸውን የሚያሳዩ ምልክቶችን አገኙ። እነዚህ የመሬት ውስጥ ዋሻዎች በጥንት ዘመን የወደቁና ማንም ሰው ለመግባት የማይደፍርባቸው ጨለማ መርዛማ አየር የሚገኝባቸው ቦታዎች ነበሩ። ደመቀና ገበየው የሚያስፈልጋቸውን መከላከያዎችንና መብራቶችን በመያዝ የጠላቶቻቸውን እግር ተከትለው ወደ መሬት ውስጥ ዋሻዎች ገቡ። የመንገዱን አደገኛነትና የጨለማውን ጥልቀት ቀደም ሲል ከሄዱበት የተራራ ጉዞ በላይ አስፈሪ ነበር። በመሬት ውስጥ ዋሻዎቹ ውስጥ በሚጓዙበት ጊዜ ደመቀና ገበየው በዋሻው ግድግዳዎች ላይ የተሰሩትን አዳዲስ የኃይል መስመሮችን፣ የብርሃን ድንጋዮችን ጭስ ተመለከቱ። ተክሉ የድንጋዮቹን ኃይል በመጠቀም በመሬት ውስጥ የሚገኘውን ጥንታዊ ማዕድን ቆፍሮ ለማንቀሳቀስ የራሱን ኃይል ግዛት ለመመስረት ይሞክር ነበር። ነገር ግን የድንጋዮቹ ኃይል ባልተጠበቀ ሁኔታ እየጨመረ በመሄዱ ምክንያት የመሬቱ ውስጥ ግድግዳዎቹ መናጋት መጀመር ጀመሩ። ደመቀና ገበየው ሰዎችንና ከተማዋን ከዚህ ታላቅ አደጋ ለማዳን በፍጥነት ወደ ዋሻዋ ጥልቅ ክፍል በመገስገስ ተክሉንና ተከታዮቹን ለመጋፈጥ ተቃረቡ። በዋሻዋ ታላቅ አዳራሽ ውስጥ ሲደርሱ ተክሉ የብርሃን ድንጋዮቹን በማቀናጀት ትልቅ የኃይል አዙሪት ለመፍጠር ሲታገል አገኙት። የዋሻዋ ጣሪያ እየተደረመሰና ትልልቅ ድንጋዮች ወደ ታች እየወደቁ ነበር። ተክሉና ሰዎቹ በፈጠሩት አደጋ ተከበው መውጫና መግቢያ አጥተው ይጨነቁ ነበር። ደመቀ ምንም እንኳን ተክሉ ክፉ ድርጊት የፈጸመ ቢሆንም እርሱንና ሰዎቹን ከአደጋው ለማዳንና የኃይል አዙሪቱን ለማቆም ወሰነ። ገበየው ተክሉንና ሰዎቹን ወደ ውጪ በሚያስወጣት ጊዜ ደመቀ ሕይወቱን አደጋ ላይ ጥሎ ወደ ኃይል አዙሪቱ ማዕከል በመቅረብ ጥንታዊውን ሰነድ በመጠቀም የድንጋዮቹን ኃይል ማረጋገጥ ቻለ።
ለዛሬ የነበረን ታሪካችን ይሄንን ይመስል ነበረ። ቀጣይ በሌላ ቆንጆ አጓጊ አሪፍ የሆነ ታሪክ ይዤላችሁ የምመጣ ይሆናል። ስለምትከታተሉኝ አብራችሁኝ ስለምትሆኑ አመሰግናለሁ። ለአብሮነታችሁ በቀጣይ ቪዲዮ እንገናኛለን።